በገዱ ንግግር ውስጥ በአማራ መሰረታዊ ጥያቄዎች ላይ መግባባት ይላል። ማለት በጣም ሰፊ ጉዳይ ነው። በነገር ላይ ረጅም መድረኮች፣ ሰፋፊ መድረኮች ረጅም ጊዜ ስንመክርባቸው የነበሩ ልንመክርባቸውም ልንቀጥልባቸው የሚገቡ ናቸው። ከዚያ በኋላ እነዛን መሰረታዊ ጥያቄዎች ከተግባባንባቸው በኋላ በሚቻለው መጠን በየሙያው በየሁኔታው መደራጀት ይላል። መደራጀት ከዛ በኋላ እነዛን ዓላማዎች ለማሳካት በተግባር መረባረብ ይላል። መግባባት በቂ አይደለም፣ መደራጀት በቂ አይደለም። እነዚያን ለማሳካት መረባረብ፣ በተግባር መገለጽ፣ እንደውም በጠብታ መልክን የሚታይ ሳይሆን እንደ ህይወቱ አካል ያንን የማሳካት ጉዳይ እንደ ህይወት አካል ሊታይ የሚገባው ነው በሚል የተቀመጠውን ሐሳብ ወደኛ አውድ አምጥተ ነው ኮንቴክስቹአላይዝ አድርገን ብንነጋገርበት በጣም ጠቃሚ ነው የሚመስለኝ በእኔ አረዳድ። ስለዚህ እዚህ ውስጥ መጀመሪያ አማራ መሰረታዊ ጥያቄዎች ምንድናቸው? ብዙ ያልንባቸው ናቸው። አንዳንድ ጊዜ አንድ ገጽ ላይ ሳንሆን እንገኛለን። የአማራ ህዝብ መሰረታዊ ጥያቄዎች ሲባል በአግባቡ ተብላልተው ተሰድረው መልክ ኖሯቸው ቅደም ተከተል ኖሯቸው በአግባቡ ተብራርተው ሁሉም በዚህ ትግል ውስጥ ያለ በአንድ አፍ በአንድ ቋንቋ ለመናገር የሚቸገርባቸው ነገሮች አንዳንድ ጊዜ አልፎ አልፎ ትመለከታለህ። የአማራ ህዝብ ጥያቄ ምንድነው? በቅደም ተከተል ስትል ህገ መንግስት ማሻሻል ይላል አንዱ ብድግ ብሎ፣ ህልውና ማረጋገጥ ይላል ሌላኛው፣ በአማራ ህዝብ ላይ የሚፈጸመውን ጥቃትና ግድያ ማስቆም ይላል ሌላኛው እንትን ማለት ብዙ ነገር አለ። ስለዚህ በመሰረታዊነት የአማራ ህዝብ ጥያቄዎች የአማራን ህዝብ ህልውና ጥቃቶች መመከት፣ ማስቆም፣ በዘላቂነት ማረጋገጥ ብሎም የፍትህ ርትዕ ጥያቄዎችን ማረጋገጥ መመለስ የሚል በእነዚህ ጥያቄዎች ምንነት ላይ በወጉ አርቲኩሌትድ የሆነ በደንብ የተብራራ ግንዛቤ መያዝ። የህልውና ጥቃት ስንል የህልውና አደጋ ስንል ህልውናን በዘላቂነት ማረጋገጥ ሲባል ምን ማለት ነው? የአማራ ህዝብ ጥያቄ ህልውና ጥያቄ ነው የምንለው ምንድነው? በነገራችን ላይ ለምሳሌ የወሰንና ማንነት ጥያቄ እንላለን። የወሰንና ማንነት ጥያቄን ከህልውና ጥያቄ ነጥለህ መመልከት አትችልም። አንደኛው እዛ ውስጥ የምታገኘው አንደኛው የወሰንና የማንነት ጥያቄ ነው። ፖለቲካዊ ህልውና፣ ህጋዊ ህልውና፣ ባህላዊ ህልውና፣ ሌሎች የደህንነት ህልውናዎች፣ ብዙ በርካታ የህልውና መገለጫዎችን፣ ባህላዊ የቋንቋ ብዙ መገለጫዎችን እዛ ውስጥ ታገኛቸዋል። ህልውናን ማረጋገጥ ሲባል የሚተኮስብህን ጥይት ማስቆም ብቻ አይደለም። የምትገለጽባቸው ህልው የሚያደርጉህን ተቋማዊ፣ ባህላዊ፣ ማንነታዊ፣ ፖለቲካዊ፣ ህጋዊ መገለጫዎች ሁሉ በደንብ አድርጎ ማረጋገጥ፣ በእነዚያ ዙሪያ የሚፈጸሙ ጥቃቶችን ማስቆም እንደሆነ በደንብ መረዳት ይፈልጋል ማለት ነው። ፍትህ ርትዕ ስንልም ከዚህ ቀደም ደጋግመን እንዳነሳ ነው። ስለዚህ መሰረታዊ ጥያቄዎች ላይ መግባባት ሲባል ልሂቁ ማድረግ የሚችለው የቢዝነስ ልሂቁ፣ የአማራ ካልቸራል ኤሊት፣ የአማራ ፖለቲካል ኤሊት፣ የአማራ ቢዝነስ ኤሊት፣ የአማራ ኢንቴሌክቹዋል ኤሊት፣ የአማራ ሚዲያ ኤሊት፣ ሌላውም የአማራ ልሂቅ በሚባለው ማዕቀፍ ውስጥ የምንመለከተው በሙሉ በእነዚህ ጥያቄዎች ላይ አንድ ቋንቋ መግባባት ማለት ነው። በቅደም ተከተል የምንታገለው ለምንድን ነው? ይህንን ለማድረግ ነው። ጥያቄያችን አንድ ይሄ ነው። መሰረታዊ ጥያቄያችን ጥያቄ ሁለት ይሄ ነው። የአጭር ጊዜው፣ የመካከለኛ ጊዜው፣ የረጅም ጊዜው ብሎ በእነዚህ ጥያቄዎች ምንነት ላይ ማብራሪያ ላይ በደንብ መግባባት ማለት ነው። በቃ ስትተያይ ሳትነጋገር ትግባባለህ። የአማራ ህዝብ ትግል ስትል ምን እያልክ እንደሆነ መሰረታዊ ጥያቄዎች ላይ ስለምትግባባ ይዘቱ፣ ትንተናው፣ የጥያቄዎቹ ወርድና ስፋት ይገባሃል ማለት ነው። እዚህ ላይ የተግባባ ኤሊት ምን እያለ እንደሆነ ያውቃል። ዝርዝር ነገር መነጋገር የግድ አይደለም። ሲያወራ ሲናገር የትኛው ጉዳይ ከነዚህ ጥያቄዎች ያፈነግጣል፣ የትኛው ጉዳይ ከነዚህ ጥያቄዎችን ከማስመለስ ጉዳይ ጋር ይገጥማል የሚለውን ይረዳል ማለት ነው። ስለዚህ ይሄን የማድረግ ጥረት አለ፣ እስካሁን አልነበረም አልልም። እነዚህን መሰረታዊ ጥያቄዎች ለመረዳት አርቲኩሌት ለማድረግ ለማብራራት ብዙ ስራዎች እየተሰሩ ቀጥለዋል እስካሁን። አብዛኛው ሰው የአማራ ህዝብ ትግል የህልውና ትግል ነው የሚለውን ህልውናው ደግሞ የሚገለጽባቸው የህገ መንግስት ጥያቄ ህገ መንግስቱ ጋር የሚነሱ ጥያቄዎች ከርምት ጥያቄዎቻችን ከርምት ፍትህ ጥያቄዎቻችን ጋር የሚያያዙ ቢሆኑም ህጋዊ ህልውና ላይ የምታነሳቸው ናቸው። እነዚያ ጉዳዮች ካልታረሙ ህጋዊ ህልውና ከህግ አኳያ ያሉ ጥያቄዎች በወጉ አይመለሱም የሚለውን የሚጠቁመን ነው የሚሆነው። ስለዚህ እነዚህን ጥያቄዎች በአግባቡ መረዳት ማለት ነው፣ መግባባት ማለት ነው። በነገራችን ላይ እዚህ ላይ በከፊልም ቢሆን ስለተግባባ ነው አማራ ወደ መደራጀት የገባው። እነዚህ ጉዳዮች ላይ ቬግ ስለሆነ እነዚህ ጉዳዮች ላይ ስላልገባ እነዚህ ጉዳዮች ላይ ብዥታ ስላለ አይደለም አማራ ወደ መደራጀት የገባው። በሚዲያ እየተደራጀ ያለው፣ በሲቪክ ተቋማት እየተደራጀ ያለው፣ በፖለቲካዊና ወታደራዊ አደረጃጀቶች ውስጥ እየተደራጀ ያለው ምክንያቱም መደራጀት ነው ቀጥሎ የተነሳው። እዚህ ላይ መግባባት፣ ጥያቄዎቹን በአግባቡ ማወቅ፣ ዜን መደራጀት። ምክንያቱም ተበትን አታረጋግጠው፣ ተበትን አታስመልሳቸው። ጥያቄዎቹን አውቃቸዋል፣ ተግባብተህባቸዋል፣ ትደራጃለህ። በምን? በየሙያ
እኛ በሚዲያን የተደራጀ ነው። ሌሎች ምሁራን በምሁራን መደራጀት አለባቸው። ሌሎች የሲቪክ ማህበረሰብ አባላት በተመሳሳይ በሲቪክ ተቋማት መደራጀት አለባቸው። ወታደሮች፣ ፖሊሶች፣ የቀድሞ ሰራዊት አባላት፣ ፋኖች በውትድርና በፖለቲካ ተደራጅተዋል። እንዲህ ያለ መደራጀት ይገባል። የምትደራጀው እነዚያን ጥያቄዎች ተሸክመ በባዶ አይደለም። እነዛን መሰረታዊ ጥያቄዎች ይዘነው እና ይሄ የተነሳው ነገር እንደ ልሂቅ በየሚናው በየመስኩ መደራጀት ማለት ዶክተር ገዱ ንግግር የተረዳሁት ይሄንን ነው። በአማራ ትግል ውስጥ እንግዲህ ፈታኝ ሆነው የነበሩት ነገሮች አሁን ልሂቁ የጋራ በተለይ ኤሊት ኮንሰንሰስ ላይ እንዲደርስ ማድረጉ አልነበረም ችግር ሆኖ የነበረው። በመጀመሪያ ደረጃ በአማራው ልሂቅ ዘንድ ትልቁ ፈታኝ የነበረው ነገር አማራ ብሎ ራሱን አይደንቲፋይ እንዲያደርግ ማድረግ ነው ትልቁ ፈተና የነበረው። አንድ ልሂቅ ራሱን ሰልፍ አዌርነስ ከሌለው ማንነቱን ማያቅ ከሆነ የተቃጣበትን ጥቃት የማይመለከት ከሆነ ራሱን as part of the collective የማይመለከት ከሆነ አማራዊ የወል ዕጣ ፈንታውን የማይገነዘብ ከሆነ እንደ ኢትዮጵያ ባለ የፖለቲካ አውድ ውስጥ ሆኖ ራሱን በተለየ በሌላ መንገድ በየትኛው መንገድ ለመግለጽ ከሞከረ የባከነ ልሂቅ ነው የሚሆነው። ስለዚህ ምንም ፋይዳ የለውም ለማህበረሰቡና ለወጣበት አካባቢ ማህበረሰብ እና እሱን እዛ ላይ የምታጠፋው ጊዜ መኖር የለበትም። አብዛኛው ትግል የነበረው አማራ አርጎ ማሰባሰብ ነው። ይሄንን ልሂቅ ከድናያል እንዲወጣ ከክህደት እንዲወጣ ተጨባጭ አደጋውን እንዲመለከት ማድረግ ነበር የመጀመሪያው ደረጃ ነው። the first phase of the struggle የአማራ ናሽናሊዝምን አርቲኩሌት የማድረግ ሂደቱ የገጠመው የመጀመሪያ ፈተና አማራን ራሱ ማምጣት መቻል፣ ሰዎች ከገቡበት ድብታ ከገቡበት ክህደት ወጥተው የመጣውን አደጋ በትክክል እንዲመለከቱ ማስቻል ነው። በጣም በርካታ የሚባለው ኃይል ክዶ ቀራ። አሁንም ግማሹ አድፍጧል፣ ግማሹ በተለያየ መንገድ እየተሽለኮለከ አላውንም። በጣም ጥቂት የሚባለው መጨረሻ ላይም ቢሆን ወደ እንደዚህ አይነት ማንነቱን የመጣውን አደጋ ወደ መቀበል በትክክል የመጣውን ሁኔታ እንዲመለከት የሚያስችል ሁኔታ ውስጥ እንዲመጣ ራሱን እንደ አማራ አይደንቲፋይ እንዲያደርግ የማድረግ ሂደቱ ትልቅ ተጋድሎ የተደረገበት ነው ብሎ መውሰድ ይቻላል። የመጀመሪያው ልሂቁ ራሱን እንዴት አይደንቲፋይ ያደርጋል የሚለው ነበር ፈተናው የነበረው ማለት ነው። ራሱን አይደንቲፋይ ያደረገው የአማራ ልሂቅ በፍጥነት የነበረውን አደጋ ተረዳ። ራሱን እንደ አማራ አይደንቲፋይ ያደረገው ልሂቅ ጊዜ አልወሰደበትም። የመጣውን አደጋ ለመገንዘብ ለመተንተን እና ምናልባትም ሚኒመም ሌቭል ኦፍ ኮንሰንሰስ ላይ ለመድረስ ጊዜ አልወሰደበትም። ግን ትልቁ አደጋ የነበረው አንሙት አሁንም ምናልባት በዶክተር ገዱ ፕሬዘንቴሽን ውስጥ አልተነሳም የምለው የልሂቃን ሚና ግልጽ ነው። የሚኖራቸውን ተጽዕኖ እናውቃለን። በማህበረሰብ ውስጥ መግባባታቸውም መደራጀታቸውንና ዓላማቸውን ለማሳካት የሚያደርጓቸው ጥረቶችም የሚኖራቸው ሚና ቀላል እንዳልሆነ ብንገነዘብም እንደ አማራ ላለ ማህበረሰብ አስቸጋሪ ሆኖ የነበረው ልሂቃንን የምናደራጅበት ሜካኒዝም የሌለ ስለነበረ ሚሲንግ ስትራክቸር ስለነበረ አማራውን ማሰባሰብ ማንዴት ያለበት አካል ልሂቃኑ ወደ መሰረታዊ ኮንሰንሰስ እንዲመጡ ለማስቻል የሚያስችል ምንም አይነት የነባር አደረጃጀት ስላልነበረ ልሂቃኑን በምን አይነት መንገድ ታደራጀውና ወደ አንድ ታመጣዋለህ የሚለው ትልቁ ፈተና የነበረው። ለምሳሌ አንሙት አንተ የአማራን ትግልና የአማራን ህዝብ ወሳኝ ጥያቄዎች በግልህ አርቲኩሌት አድርገሃል። ሌላ አንድ ግለሰብ ፕሮፌሰር እንትና ብዬ ብጠራ በግሉ ጽፏል። ሌላ ፕሮፌሰር ዶክተር አክሎግ ብል በግላቸው ጽፈዋል። ፕሮፌሰር ሀብታሙ ብል በራሱ ጽፏል። አቻሜለህ ብል በራሱ ጽፏል። ሁሉም በየራሱ በየፊናው የየራሱን አርቲኩሌሽን ሰርቶ ቁጭ ብሎ ሊሆን ይችላል። እያንዳንዱ ሰው አደጋው ይሄ ነው የመጣብን አደጋ ይሄ ነው እያለ ይጽፋል። ሁሉም አርቲኩሌት አድርገዋል ጥያቄዎቹን በተመለከተ ማለት ነው። ግን በእነዛ ጉዳዮች ላይ ኮንሰንሰስ ኖሮ እነዚህ ልሂቃን ወደ አንድ ማዕከል ማሰባሰብና አቅማቸውን ማስተባበር ነው የአማራው ውስንነት የነበረው። ያንን ማድረግ የምትችለው በመሰረቱ ድርጅት ከመሰረትክ ብቻ ነው። with existing mandate ያለው አንድ ተቋም ካልፈጠርክ በስተቀር እነዚህ ሁሉ ልሂቃን የተበተኑ በግል በህብረተሰባቸው ላይ በሚደርስባቸው ጥቃት ብስጭት የሚሰማቸው ችግሩን ያዩ ግን ደግሞ መሰባሰብ የማይችሉ ሆነው ታያቸዋለ። የማይናበቡ ኖድስ ሆነው ታያቸዋለ ማለት ነው። ትልቁ በአማራ ትግል ውስጥ የቀጣዩን የልሂቃን ሞቢላይዜሽን ሊያሳኩ ከሚችሉ ተቋማቶች ውስጥ አንዱ የአፋብን መመስረት ነው። አፋብን ተራ ወታደር የማስተባበር ስራ እና ማንዴት ያለው ድርጅት ብቻ አይደለም። ባይዘወይ በአማራ ትግል ታሪክ ውስጥ የመጀመሪያው የአማራ ልሂቃንን ሊያሰባስብ
የሚችል ብቸኛው ሌጂቲሜት ማንዴት ያለው ተቋም። ውጊያዎች እየተካሄዱ ነው። በጣም ሰፊ ውጊያዎች እየተካሄዱ ነው ያሉት። በነገርህ ላይ የተያያዙ ነገሮች ናቸው። አሁን ከትግራይ የምትሰማቸው ነገሮች ያገዛዙ የሚሊሻ ምልመላና ስምሬት፣ ሰሞነኛው ያገዛዙ ዘመቻ ወደ ጎጃም እና ወደ ተለያዩ የአማራ አካባቢዎች በጣም በተጠናከረ መንገድ እንደውም ያስረስን ቃለ መጠይቅ እየሰማሁ ነበር። ጠዋትም ለማቅረብ ሞክሬያለሁ። ከተራራ ላይ አወርደዋለሁ ፋኖን ብሎ ወደ ጥልቁ ከተት ነው እያለ ነው የነበረው። ጮቄ ተራራ ላይ ወጣለሁ ብሎ መከራ እየበላን ያለው ያገዛዙ ሰራዊት ደጋዳሞት እና የአዳማ ተራራ የሚባል አለ፣ እዛ ወደዛ ገባለሁ ብሎ መከራ እየበላን ያለው ሰው። ውጊያዎች እየተካሄዱ ነው። በጣም ሰፋፊ ውጊያዎች። 3 ጀነራሎች 7 ኮሎኔሎች ተሰልፈው ነው ቴዎድሮስ እየተዋጋ ያለው። በጣም በርካታ ጉዳዮች ዛሬ እንዳውም አመሻሹን ልንገባ ስንል አንዳንድ በጣም ወሳኝ የሚባሉ ቦታዎችንም ይዘዋል ፋኖች ተመልሰው። የሚገርምህ ባለፈው እኔ እናንተ አቅርበን ነበር፣ ያገዛዙ ሰራዊት የከባድ መሳሪያና የድሮን ጥገኛ ሆኗል፣ ከባድ መሳሪያና ድሮን ከሌላ አይዋጋም የሚል ግምገማ ማድረጉን ከውስጥ መረጃ አቅርበህልን ሐሳቡን አጋርተን ነበረ። አሁን የምትመለከተው እሱ ነው። ሰራዊቱ ገብቶ እንዲዋጋ መድፍ ነው የሚተኮሰው፣ ታንክ ነው የሚነደው፣ ቢኤም ነው የሚተኮሰው። እንደው አንድ 50 ፋኖች 100 ፋኖች በዚች በኩል አልፈዋል ከተባለ ወደዚህ አካባቢ ቢኤም እና መድፍ ነው እየተተኮሰ ያለው። የባህር ዛፍ ጫካ የምናምን ጫካ ነው በመድፍ እየተደበደበ የሚገኘው እና ዓላማው በግልጽ አስቀምጠውታል። ለቀጣይ ጦርነት አመቺ የሆነ ሁኔታ ለመፍጠር እንደ በተወሰነ ደረጃ ኒውትራላይዝ አድርጌዋለሁ፣ ስትራቴጂክ ይዞታዎችን ጠንካራ ይዞታዎችን አስለቅቄዋለሁኝ፣ አሉኝ የሚላቸውን ኃይሎችም መትቼበታለሁ ለማለት እና ለቀጣይ ጦርነት መደላድል ለመፍጠር ነው ይሄንን ውጊያ እያደረገ ያለው። እንዳውም ትናንት አስረስ ሲናገር ይሄንን ውጊያ የሰኔ ዘመቻ ብሎ ይሄንን ከማድረጉ በፊት ኢንስፔክሽን ከፍተኛ ኢንስፔክሽን በመላው አማራ አድርገዋል። እነ ጀነራል አለምሸት አገዛዙ አለ የሚላቸውን ጀነራሎች አሰማርተው የሰራዊት ስነልቦና፣ ቁመና፣ ሞራል ምን ይመስላል፣ የትኞቹ አካባቢዎች ላይ ምን አይነት ማጥቃት እንፈጽም፣ የት አካባቢ የፋኖን ስትሮንግ ሆልድ እናገኛለን ተብሎ ተጠንቶ ነው ይሄ ዘመቻ እየተደረገ ያለው። ኤንድ ለዚያ ተብሎ ነው ቢኤም እና መድፎች ተሰማርተው የሚገኙት ማለት ነው። ነገር ግን እንደውም ያስረስ የጥዝጠዛ ነው ያለ የጥዝጠዛ ውጊያ ስልት ነው መሰለኝ። የጥዝጠዛ ውጊያ ስልት በዚያ መንገድ እየሳቡ የሞት ወረዳ እያስገባን በከፍተኛ ደረጃ ድል እያስመዘገብን ነው የሚል መረጃ ነው ከአካባቢው ስንሰበስብ የነበረው ለማለት ነው። ሰው ቀጥሏል። ምን ያህል ይሳካለታል? ከዚህ ቀደም ለ3 ዓመት ካወጃቸው የውጊያ ዘመቻዎች ምን የተለየ ነገር አለው? ምናየው ነው። እውነታው ግን ዛሬም የሚከዳው ያገዛዙ ሰራዊት፣ ዛሬም የሚመታው ያገዛዙ ሰራዊት፣ ዛሬም መድፍና ቢኤም ካልተተኮሰለት ጠበንጃ ይዞ ለመዋጋት የሚሰለፍ ሰራዊት የጠፋበት ሁኔታ ግን ዛሬ ፍንትው ብሎ እየታየ እንደሆነ በደንብ መረዳት ይቻላል። ሰው ውጊያዎች ቀጥሏል። በተለያየ አካባቢ የፋኖን ስትሮንግ ሆልድ ተቆጣጥሬ በቻልኩት መጠን ደግሞ ሎጂስቲክሱንና ምናምኑን መትቼ በሚሊሻ ደረጃ በሚሊሻ የሚመከት የፋኖ ኃይል አድርጌው ወደ ቀጣዮቹ ተልኮች እገባለሁ ነው ያገዛዙ ፍላጎት። ስለዚህ በአንድ ቀጠና ቴዎድሮስ እስን ለመዋጋት ነው 3 ጀነራል እና 7 ኮሎኔል ያሰማራው። 3ቱ ጀነራሎች የ3 እዞች አዛዦች ናቸው። ኮሎኔሎቹ በተመሳሳይ በርካታ ክፍለ ጦርና ኮር አዛዦች ናቸው። በዚህ ደረጃ ይህን ያክል ኃይል አሰማርቶም ሊጨበጥ የሚችል ኃይል አላገኘም። ፋኖን መጨበጥ አልቻለም። ንጹሐንን ግን እየመታ ነው። ከባድ መሳሪያዎቹ የንጹሐን መኖሪያ ቤቶች ላይ፣ መንደሮች ላይ፣ የቤት እንስሳት ላይ ጉዳት እያደረሱ ነው ያሉት። ስለዚህ ቴሮራይዝ ማድረግም ነው አንደኛው የዚህ ዘመቻ አካል ብለህ መረዳት ትችላለህ። እንግዲህ የጨነቀለት ነው። ይህ አገዛዝ መከላከያ ያለውን ሰራዊት አሰማራ። ባለፉት 5 ዓመታት 6 ዓመት ሆነው በምን አይነት ደረጃ ይሄ ሰራዊት እንደሟሸሸ እንደሟሟም ይታወቅ ነው። የሚተኩስበት አግባብ አሁን ምንጩም ይታወቃል። እየታፈሰ በሚሰማራ ወጣት፣ እየታገተ በሚሄድ ወጣት ነው እየተኮሰ ያለው። አትሊስት የሚሞት የጥይት ማብረጃ የሚሆን ወጣት እስካሁን አልቸገረውም፣ ከእስር ቤትም ከጎዳናም እያሰማራ ስለሆነ። ከዚያ ባለፈ የክልል ልዩ ኃይል፣ የክልል ሚሊሻ፣ አድማ ብተና የሚባለውን በሙሉ አሰማርቷል። እንደምታውቀው ክልሎች ይሄው ትእዛዝ ተላልፎላቸዋል። ወጣቶች መልምሉ ተብለዋል። ማስታወቂያ አውጥቶ መመልመል እንደማይቻል ደጋግመን ተናግረናል። ይሄንን ሚሊሻና አድማ ብተናና ፖሊስ ዩኒፎርም እየቀየረ ወደ ጦርነት ቀጠናዎች እያሰማራ ነው ያለው። ወደ ማዕከላዊ ሰሜን ምን ያህል ኃይል እያደራጀ እያሰባሰበ እንደሆነ በተለይ ከሚሊሻ አኳያ የኦሮሚያን ኃይል ሳይቀር ወደዛ እንዳስገባም ስንጠቅስ ነበረ። ይሄ ግን በቂ አይደለም ለዚህ አገዛዝ። መደበኛ ሰራዊቱን ይዞ ያለውን መደበኛ ኃይል ይዞ በዚያ መደበኛ ኃይል ሉዓላዊነትን አስጠብቃለሁ፣ ከውጭ ኃይል አካላት ጋር ሊኖር የሚችልን ግጭት አስቆማለሁ፣
የሀገር ውስጥ ሰላምና ደህንነት አስከብራለሁ ብሎ የሚያምን አይደለም። ከውጭ አካላት ጋር ከኤርትራ ጋር ውጊያ ሊኖርብኝ ይችላል ብሎ ስለሚያስብ ከቀይ ባህር አፋር እስከ ብርጌድ ንሓመዱ እንደሚያደራጅ ጠቅሰናል። ሜንታሊቲው ኖርማሊ አሁን ሜንታሊቲው ፕሮክሲ ሆኗል። ይሄ የመከፋፈል የማጋጨት የ8 ዓመት የአብይ አህመድ ልምምድ አጠቃላይ ሜንታሊቲው የደም ዝውውሩ የፕሮክሲ ሆኗል፣ ውክልና ሆኗል። ስለዚህ ግለሰብንም በፕሮክሲ ነው፣ በማጋጨት ነው። ጌታቸው ረዳንና ደብረጽዮንን እንደዚህ አድርጎ በዚህ አድርጎ ካላጋጭ አይሆንም። ስለዚህ ደብረጽዮንን ለማጥቃት ጌታቸውን ፕሮክሲ ማድረግ ነበረበት። ከኤርትራ ጋር ልዋጋለሁ ብሎ ሲያስብ እንደዚህ የሚያደራጃቸው አሉ። ከቲፒኤልኤፍ ጋር ልዋጋ ነው ብሎ ሲያስብ የትግራይ ፒስ ፎርስ ብሎ በጀት መድቦ ያደራጃል። እንዲህ መደበኛ ሰራዊት አለ አይደለ ወይ? የአገሪቱ ህገ መንግስት የሚያውቀው ጦር አለ። ትክክል የሚሆን ስህተት ጦርነትህ አገሪቱ የምታውቀው መደበኛ ሰራዊት አለ። የውስጥ ሰላም የማስከበር ህግ የማስከበር ጉዳይ ከሆነ ደግሞ የፖሊስ አደረጃጀት አለ። ለምንድን ነው የመደበኛ ኃይል የምታደራጀው ተብሎ ቢጠየቅ ለዚህ ምላሽ የለውም። ሜንታሊቲው ፕሮክሲ ነው። የዘር ማጥፋትና የዘር ማጽዳት የሚፈጽማቸውን ንጹሐንን የማስጨፍጨፍ ዓላማዎች እኮ እነ ጃልፈቃድን አሰማርቶ ሸኔ የሚባል እኔ ነኝ ብሎ ራሱን አይደንቲፋይ የማያደርግ ህቡ ታጣቂ ቡድን አደራጅቶ ነው የሚፈጽመው። ፕሮክሲ ነው እዛ የሚያደራጀው፣ የመደበኛ ኃይል ነው የሚያደራጀው። አማራ ክልል ላይ የራሱን ፋኖ ለማደራጀት ብዙ ደክሞ አልተሳካም። እንደምታውቀው የመለመላቸው ፋኖ ነኝ የሚሉ በሰፈር ያደራጃቸው ጥቂትም 5ም 10ም 20ም እያደረገ ብዙ ደክሟል። መከላከያውን ዩኒፎርም አስወልቆ ፋኖ ነኝ ብሎ ሲቪል አልብሶ አስታጥቆ መንገድ እንዲዘጉ እያደረገ አሰማርቷል። ነገር ግን በአገዛዙ ፍላጎት ልክ ያገዛዙ ፋኖ የሚባል ተደራጅቶ መሪ ያለው ሊዋጋ የሚችል ኃይል ማግኘት አልቻለም። ህዝባዊ ትግል መሆኑ ለዚህ ነው የጠቀመው። ስለዚህ ምንድነው አሁን ማድረግ ያለበት? ለምሳሌ የተከዜ ዘብ ታሪካዊ ነው። እሱን ኤክሰፕሽን አድርገን እንመልከተው። ለምን የዛሬ 30 ዓመት ነው የተከዜ ዘብ የተቋቋመው። የተከዜ ዘብ ትናንትና እነ ደመቀ ዘውዱ ወልቃይት ሲገቡ የተቋቋመ አይደለም። የተከዜ ዘብ የዛሬ 30 ዓመት ጀምሮ ሊደርሺፕ የነበረው ከዚያን ጊዜ ጀምሮ የነበሩ በደሎችን ከማንነት ጋር የተያዙ ጥያቄዎቹን ይዞ ተደራጅቶ የነበረ ኃይል ነው። የዚያ አሻራ ውርስ ነው ዛሬም ድረስ የቀጠለው። ነገር ግን አገዛዙ ማኒፑሌት ሊያደርገው ሊጠቀምበት እየፈለገ አይደለም ማለት አይደለም። አገዛዙ ሊጠቀምበት እየፈለገ ነው። አገዛዙ የተከዜ ዘብን ሊጠቀምበት የሚፈልገው መደራጀቱን ዝም ያለው መደራጀቱን እየደገፈ ያለው አማራ ኃይል እንዲፈጥር አቅም እንዲፈጥር ከመፈለግ አይደለም። አማራ ወታደራዊ አቅም እየፈጠረ ነው። ሚሊታራይዝድ ሆነብን ያሉት የዛሬ 3 ዓመት አይደል? ሚሊታራይዝድ ሆነብን። የአማራ ወጣት ሚሊታራይዝድ ሆነ። አማራ ታጠቀ። በዚህ ጦርነት ዲሚሊታራይዝ ማድረግ አለብን፣ ትጥቅ ማስፈታት አለብን ነው ያሉት። ልዩ ኃይል ይፍረስ ያሉት ለዚያ ነው። ዲሚሊታራይዝ የማድረግ አካል ነው። ፋኖ ትጥቅ ፍታ ያሉት ዲሚሊታራይዝ የማድረግ አካል ነው፣ ትጥቅ የማስፈታት አካል ነው። ወይራስ አሁን የራያ ዘብ እያለ የተከዜ ዘብ እያለ ማደራጀትን መደገፍን ፋይናንስ ማድረግን የትግራይ ፒስ ፎርስ እያለ መደገፍን ማደራጀትን የፈለገው ለምንድን ነው ካልከኝ አማራ አቅም እንዲፈጠር ወይም የተደራጀ የትግራይ ኃይል አቅም የፈጠረ ነገ ዞሮ ወደሱ ሊተኩስ የሚችል ኃይል እንዲደራጅ ከመፈለግ አይደለም። ፕሮክሲ የፕሮክሲ ሜንታሊቲው ዛሬ ተጠቀምበታለሁ፣ ነገ ወረውረዋለሁ። ዛሬ ፊት ለፊት አንድ አድቨርሰሪ አለ፣ አንድ ትልቅ ጠላት አለ፣ ማይቀር ውጊያ አለብኝ፣ ለዚያ ማግደዋለሁ። ከዚያ መልስ ግን ልክ ትናንትና ፋኖን ትጥቅ ፍታ እንዳለው በእርግጠኝነትም ነገር ከትግራይ ውጊያ መልስ እንዳው ከተረፈ ማለት ነው ዛም ከደረሰ ወይ ከኤርትራ ውጊያ መልስ እንዳውም ዛም ደርሶ የሚመለስ ከሆነ ቢሆንለትና ቢመለስ የተከዜ ዘብ የራያ ዘብ የሚባልን የመጀመሪያው ጠላት ሆኖ ትናንት ፋኖን በድል ሽሚያ እንደከሰሰው ትናንት ፋኖን በድል ተቀናቃኝነትና በሚሊታራይዜሽን እንደከሰሰው በዚያ መንገድ ከሶ የሚበትናቸው ይሄው አገዛዝ ነው። ይሄ አገዛዝ ሁሌም የሚገርመኝ ነገር ምን መሰለ፣ የተነሳበትን ዓላማ ወደ ጦርነት የገባበትን ለምሳሌ አማራ ላይ ጦርነት ሲያውጅ በርካታ ምክንያቶች እንዳሉት እኛ ብናውቅም እሱ ያቀረበው ምክንያት ግን ህግ ማስከበርና ይሄ ዌቤሪያን ስቴት የሚሉት አለ። ይሄንን አገዛዝ የምጠይቀው ሎጂካል ኩዌስችን ከ3 ዓመት በኋላ አማራ ውስጥ የታጠቀ ኃይል ቀነስክ ወይስ ምን አደረግክ የሚል። ሱዳኖች ተመሳሳይ ነገር አድርገዋል። በነገራችን ላይ የሱዳን ኃይሎች ሱዳን ውስጥ የታጠቁ ኃይሎች ይፍቱ፣ ኮንስቲቱሽናሊዝም ይመለስ፣ ወታደሩ ወደ ባራክ ይመለስ፣ ጃንጃዊ ዲቭ ሞቢላይዝ ይደረግ የሚል መፈክር ነበራቸው ሱዳኖቹ። በኋላ ሱዳኖች አንዱን የታጠቀ ኃይል ለማስፈታት ያደራጇቸው በርካታ ፓራሚሊተሪዎች የታጠቁ ኃይሎች በመንግስት የሚታዘዙ ቪክትሪው ወይንም ደግሞ የአንደኛው ኃይል ዲሞቢላይዝ መደረግ እነሱ እንዳሰቡት ሌሎቹን ኃይሎች ወደ ኮንስቲቱሽናሊዝም እንዲመለሱ ወደ ህጋዊ አሰራርና ህገ መንግስታዊነት እንዲመለሱ ፖለቲካው የሲቪል ፖለቲካው ወታደሩን እንዲመራ
ህዝብንና ሀገርን እንዲመራ የሚያስችል ሁኔታ ውስጥ እንዲመለሱ የሚያስችል አልነበረም። አብይ አህመድ አማራ ከገባ በኋላ ስራው የታጠቁ ኃይሎችን ማደራጀት ነው የሆነው። ትጥቅ አስፈታለሁ እኮ ብሎ ነው የገባው። አማራ ክልል ያለው የጦር መሳሪያ እስከዛሬ ድረስ ሀገሪቱ ከምትገዛቸው የጦር መሳሪያዎች ሞስት ፕሮባብሊ 67% የሚሆነው አሁን የአብይ አህመድን ወታደሮች ታጣቂዎችን ጨምሮ ኦልሞስት 70-80% የሚሆነው አሁንም ያ የጦር መሳሪያ በአማራ ክልል ውስጥ ይገኛል። ይባስ ብሎ በየዕለቱ በየአካባቢው የታጠቀ ኃይል እያደራጀ ነው። ሚሊሻ ያደራጃል፣ አድማ ብተና ያደራጃል። ይባስ ብሎ የሚሊሻ ቀን ማክበር ጀመረ። አብይ አህመድ ጦርነትን የመገምገምና የአማራ ክልል የገባበትን ዓላማ ወደኋላ ተመልሶ ለምን ነበር አማራ ክልል የገባ ነው የሚል ጥያቄ ሲጠይቅ የሚያገኘው ምላሽ ራሱን አዲስ ወታደር እየመለመለ አዲስ ወታደር እያስታጠቀ አዲስ ወታደር እያደራጀ ስም እየሰጠው ፓራሚሊተሪውን ማለት ነው እያደራጀ ለክልሉ መንግስት የማይታዘዝ በየትኛውም ህግና ስርዓት የማይመራ የታጠቁ ኃይሎችን እያዘጋጀ ትመለከቱታላችሁ። አፋር ተመሳሳይ ነው። ትግራይ ላይ ተመሳሳይ ነው። በአማራና ትግራይ ድንበር ላይ የሚያደርገው ተመሳሳይ ነው። አፋር ቤኒሻንጉል ጉሙዝ ክልል አሁን ቤኒሻንጉል ጉሙዝ ክልሉ ምን ያህል አካባቢዎችንና ወረዳዎችን እንደሚቆጣጠር አላውቅም። አሁን ኦልሞስት በታጠቁ ኃይሎች እየተያዘ ነው ክልሉ። በሂደት ሙሉ ለሙሉ አብይ አህመድ ይቆጣጠራቸው የነበሩ ክልሎች ወደ ታጠቁ ኃይሎች እጅ እየገቡ ነው ያሉት። አማራ ክልል ከገባ በኋላ ምን ያህል የታጠቀ ኃይል አገሪቱ ውስጥ ተፈጠረ? ብልጽግና አድሬስ ሊያደርገው የማይፈልገው ሊያነሳው የማይፈልገው ግን በጣም አስፈሪ ጥያቄ ሆኖበት የቀጠለ ነው። ብልጽግና ሊያነሳው አድሬስ ሊያደርገው የማይፈልገው የሚፈራው አንኮምፎርታብል ኩዌስችን ትሉታላችሁ። የሚፈራ ጥያቄ ብላችሁ ልትወስዱት የምትችሉት ነው። አሁንም አንሙት ያነሳው ነገር በጣም ጠቃሚ ነው። የራያ ዘብ ወይንም ሌላ ዘብ እያለ ሲያደራጅ ዞሮ ዞሮ የአማራ ኃይል እንዲጠናከር ለማድረግ እንደማያደራጀው ግልጽ ነው። እሱ ለሚፈልገው ዓላማ እሱ በሚፈልገው ዓላማና በእሱ የጦርነት እቅድ ይመራል ብሎ ነው የሚያስበው። ግን ለየት የሚል አውድ አለ። አንሙት ለየት የሚለው አውድ ሀገሪቱ ውስጥ እየተካሄደ ያለ የጸረ አብይ ትግል ነው። ዛሬ አብይ አህመድና ለአብይ አህመድ አይዲዮሎጂ ታማኝ የሆነ በአይዲዮሎጂና አይዲዮሎጂ መር የተደራጀ የታጠቀ ኃይል አማራ ክልል ላይ ማደራጀት አብይ አህመድ አይችልም። አይደለምና አዲስ የሚያደራጃቸው ሚሊሻዎችና የተለያዩ ዘቦች የራሱ በመከላከያ ሰራዊት ውስጥ አባላት ሆነው አመራር ሆነው ሲያገለግሉ የነበሩ አካላቶች እየፈረሱ አካባቢያቸው ላይ ወዳለው እንቅስቃሴ ወዳለው የትጥቅ ትግል ወዳለው እንቅስቃሴ ሲሸጋገሩ ሲገቡ ትመለከታለህ ማለት ነው። እነዚህ ጉዳዮች ለአብይ ሎያል ሆነው እነዚህ ኃይሎች የሚደራጁት ኃይሎች በአብይ አህመድ የጦርነት እቅድ ውስጥ ገብተው የሚማገዱበት ሁኔታ የለም። ማህበራዊና ፖለቲካዊ ሁኔታው የአስቻይ እንዲሆን የሚፈቅድ አይደለም። አሁን አብይ አህመድ ያሰለፈው ለአይዲዮሎጂ ሎያል የሆነ ሰራዊት አይደለም። ትራንዛክሽናል የሆነ መርሰነሪ ነው። ያ መርሰነሪ የወጣበት ማህበረሰብ አለው። በዛ ውስጥ ሌላ ፈታኝ ማህበራዊ ሁኔታዎች አሉ። ለምሳሌ የአማራ ናሽናሊዝም እና የአማራ አብዮት። አንድ ሰው አማራ ከሆነ በኋላ ቅጥረኛ ሆኖ መቀጠል አይችልም። ከአብይ ገንዘብ ሊቀበል ይችላል፣ የጦር መሳሪያ ሊቀበል ይችላል። ከዛ በኋላ ግን ወደ ትግሉ ይመለሳል፣ ወደ ህዝቡ ይመለሳል። ትግራይ ላይ ያለው የቲፒኤልኤፍ ኃይል ደጋፊው የህልውና አደጋ አለብን፣ በረሃብ ከምንሞት በጦርነት እንሞታለን የሚመስል እንግዲህ ምን ያለ ግንዛቤ ምን ያለ አረዳድ ቢኖር ከዚያ ካለፈው የሁለት ዓመት ጦርነት በኋላ እንዲህ አይነት አቋም መጣ የሚለው ነገር በራሱም ያስደነግጥ ነው። በነገራችን ላይ እርግጥ ነው እነጌታቸው የሚያቀርቡትን ትርክት ስቸው አይደለም፣ ግን በመሰረታዊነት ያገዛዝ ምንድነው እየፈለገ ያለው ምንድነው እያለ ያለው የህልውና አደጋ ደቅኖብናል እያለ ነው ያለው። የትግራይ ኃይል አሁን ያለው ትግራይ ላይ ያለው ኃይል የህልውና አደጋ ደቅኖብናል፣ ከዚህ አገዛዝ ጋር ከመመከት ውጪ አማራጭ የለንም እያለ ነው ያለው። ይህንን ሲል ደግሞ የኃይል አስተላለፍ መለወጡን ቀጠናዊ የኃይል አስተላለፍ ለውጡን በደንብ አስልቶታል፣ ተገንዝቦታል። የዛሬው የኃይል አስተላለፍ የዛሬ 5 ዓመቱ የኃይል አስተላለፍ እንዳልሆነ ያውቃል። ከአስመራ የሚጠራው ኃይል የለም፣ ከሞቃዲሾ የሚጠራው ኃይል የለም፣ ከሱዳን የሚጠራው ኃይል የለም፣ ከባህር ዳር የሚጠራው ኃይል የለም። የኃይል አስተላለፉ ምን እንደሆነ ተገንዝቦታል። ስለዚህ እስከ መቼ እንታገሳለን? ታግሰን መቀጠል አንችልም ነው። እስከ መቼ እንታገሳለን ነው። እንደዚህ ሆነን መቀጠል አንችልም እያለ ነው ያለ የትግራይ ኃይል። ይህ አገዛዝ ግድ የለውም ክልሉን አስረክቦ ከአብይ አህመድ ውጭ ሆኖ በርካታ ዞኖች በርካታ ወረዳዎች ከእጁ ውጭ ሆነው አዲስ አበባ ይኮተኩታል። ምንም ጉዳዩ አይደለም። ኢትዮጵያን ችግር ልፈታ እየመከርኩ ነው ይላል። ታጣቂ እያደራጀ ማለት ነው። ለጦርነት እየተዘጋጀ ጦርነት እያካሄደ ብቻ ሳይሆን አዳዲስ ጦርነትም ለመጨመር እየሄደ ኢትዮጵያ ናሽናል ዲያሎግ ላይ እንችላል። አዳዲስ የጦርነት ዝግጅት ዛሬ በነገር ላይ አማራ ክልል አርሶ አደር ከእርሻ ላይ
ማፈስ ጀምሯል። አርሶ አደር በሬ ጠምዶ የሚያርስ አርሶ አደርን ማፈስ ጀምሯል። ምን ማለት እንደሆነ መገንዘብ ነው እንግዲህ። ለጦርነት ለተጨማሪ ጦርነቶች ለሀገር ውስጥና ለውጭ ተጨማሪ ጦርነቶች እየተዘጋጀ አገሪቱ ውስጥ ያሉ ኃይሎች ደግሞ ቡድኖች ደግሞ ከዚህ አገዛዝ በተቃጣባቸው የህልውና ጥቃትና አደጋ ምክንያት ከጊዜ ወደ ጊዜ ኃይላቸውን እያደራጁ ወታደራዊ ትጥቅን እየገቡ እየቀጠሉ ባሉበት ብሔራዊ ምክክር እያደረኩ ነው፣ የኢትዮጵያ ችግር የሚፈታ ብሔራዊ መግባባት የሚፈጥር ይላል። ሞኖሎግ ያለው ትክክለኛው አገላለጽ ነው። የአንድ ወገን ምክክር ብዬ ነበር ባለፈው ፕሮግራም የሰራሁት። ሞኖሎግ የሚለው በጣም ጥሩ ገለጻ ነው፣ ዲያሎግ አይደለም። ስለዚህ በዚህ ሁኔታ ውስጥ የትኛውም ኃይል በነገር ላይ በጣም ሰፊ ትንተና ይፈልጋል እኮ የሞቃዲሾ፣ የአስመራ፣ የካይሮ የውጭ ጉዳይ ሚኒስትሮች ከአሜሪካው የአፍሪካና አረብ ጉዳዮች ልዩ አማካሪ ጋር ነው ተሰብስበው የነበረው። በምን ጉዳይ? በቀይ ባህርና ቀጠናዊ ሰላምና መረጋጋት ጉዳይ ለመምከር። አያገባህም የተባለ እኮ ነው። በቀይ ባህርና በቀጠናው ሰላምና መረጋጋት ላይ በጋራ መምከር ሲባል የምንሰባሰበው ከሞቃዲሾ፣ ከአስመራ፣ ከግብጽ ነው። እንደዚሁም አሜሪካን ይዘን እየተባለ ነው ያለው። የሁለትዮሽ ምክክሮችንም አድርገዋል። የኃይል አሰላለፉ ምንድነው እየመሰላል? በነገር ላይ ከአርኤስኤፍ ጎን የተሰለፉት ኢትዮጵያ፣ ሶማሌላንድና ፑንትላንድ ከኤሚሬትስ ጋር ሆነው ነው። ፑንትላንድ፣ ሶማሌላንድ፣ ኤሚሬትስና ኢትዮጵያ ናቸው ከአርኤስኤፍ ጎን የተሰለፉት። አሁን እየመጣ ያለው ይሄ ሁሉ ግርግር፣ ይሄ ሁሉ የናሽናል ዲያሎግ የምናምን እንትን እናረጋለን የሚለው ይሄን ሁሉ ጥረት ያረግብልኛል ነው። እያፋጀው እየከፋፈልኩ እርስ በርስ እንትን እያደረኩ እቀጥላለሁ ነው። 8 ዓመት ሆኖ እየተወሳሰበ እንጂ እየበረደ አልመጣም። እጅግ በጣም እየተወሳሰበ የውስጥ አቅሙ ያገዛው የውስጥ አቅም እየመከነ 3 ጀነራልና 7 ኮሎኔል በሰሜኑ ጦርነት የትኛው ግንባር አሰልፏል? አንድ የሆነ ጀነራል ባለከዘራ የሚባል ኮሎኔል የሆነ ቦታ ነው ስንጠራ የነበረው። ተሰማ በዚህ በኩል ነው፣ በላይ ገሌ በዚህ በኩል ነው ሲባል የነበረው። 3 ጀነራል 7 ኮሎኔል ምዕራብ አማራ ነው ያሰማራው። ይሄ ስለ ጦርነቱ አቅም ኢንቴንሲቲ ስፋትና ክብደት አይነገረንም ወይ? የተሰማራው የክፍለ ጦር የሻለቃ ብዛት ደግሞ ተው። ይሄም የሆነ በጣም ለማሳነስ እንዳይሰማ ለማድረግ ለማፈን ከፍተኛ ትግል ነው የሚያደርገው። እየቸገረው ያለው የፋኖ ምት እየከበደ ዓለም አቀፍ ጆሮ ውስጥ ወደ ዓለም ጆሮ እየደረሰ ስለተቸገረ ነው። ስለዚህ በዚህ ውስጥ የትግራይ ኃይሎች ሌላው ትሬት እንደሆነ በዚህ አገዛዝ ስጋት ላይ ነኝ ያለ አካል ወቅቱን ሊጠቀም ይችላል። ጊዜው የደረሰን ሁኔታ ተጠቅሞ ራሱን ለመከላከል ስጋቱን ለማስወገድ መስራቱ የሚጠበቅ ነው ልል ፈልጌ ነው።